የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነትን የሚያስከትል ተግባር መሆኑን በመጥቀስ ለነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ ማስተላለፉ ተሰምቷል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ አካባቢዎች በተከሰተው የመሬት ናዳና የጎርፍ አደጋ ሕይወታቸውን ላጡ ወገኖች የ3 ቀን ብሔራዊ ሐዘን መታወጁ ተሰምቷል። በሌላ ዜና የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ውስጥ መከስከሱ ተሰምቷል። አያቶላህ ሙጅሃባ ካሚኒ ጎረቤት ሀገራት አቋማቸውን እንዲያሳውቁ አስጠንቅቀዋል። ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነትን የሚያስከትል ተግባር መሆኑን በመጥቀስ ለነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ አስተላልፈዋል። ሚኒስትሩ ካሳሁን ጎፌ ባደረጉት ገለጻ በኢትዮጵያ ንግድ ስርዓት ውስጥ ምርት በሚደርስበት ወቅት ዋጋ ይጨምራል በሚል ተስፋ ምርትን የማከማቸት አጉል ትሬንድ መኖሩን ጠቁሟል። ይህ አይነቱ አሰራር በተለይ በዘይት፣ በጥራጥሬና የቅባት እህሎች ላይ በስፋት እንደሚታይና ይህም የገበያ ሰንሰለቱን እያዛባ መሆኑ ተገልጿል። መንግስት የትኛው ምርት በየትኛው መጋዘን እንደሚገኝ የሚያሳይ ግልጽ ዳታ በእጁ እንዳለ የጠቀሰው ሚኒስቴሩ ነጋዴዎች ምርታቸውን ለገበያ በማቅረብ ረገድ የሚታይባቸው ዳተኝነት እንዲያስተካክሉ አሳስቧል። ምርት ገበያ ፈልጋችሁና ዋጋ ፈልጋችሁ አምጡ ሲል ጥሪም አቅርቧል። ይህ የተገለጸው የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ወይም ዶክተር የ7 ወራት የውጭ ንግድ እንቅስቃሴ አፈጻጸም ዙሪያ ከላኪዎች ጋር ባደረጉት ውይይት ወቅት ነው። ከዚህ በተጨማሪ በኢትዮጵያ ምርት ገበያ በኩል የሚከናወኑ ግብይቶች ተከታታይነት ያላቸውና ግልጽ መሆን እንደሚገባቸው ተመልክተዋል። ማንኛውም ምርት ከገዢና ሻጭ መካከል የተከናወኑበት የግብይት ትራንዛክሽን ሊኖር እንደሚገባና ይህም ሕጋዊ አሰራር መሆኑ ተገልጿል። ይህ አሰራር መንግስት ማግኘት የሚገባውን ገቢ እንዲያገኝና የኮንትሮባንድ ስጋቶችን ለመቀነስ እንደሚያስችልም ተጠቁሟል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ አካባቢዎች በተከሰተው የመሬት ናዳና የጎርፍ አደጋ ሕይወታቸውን ላጡ ወገኖች የ3 ቀናት ብሔራዊ ሐዘን ታውጇል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንደገለጹት በዞኑ ጋዛባባ ወረዳ ላካ ቀበሌ መጋቢት 2 ቀን 2018 ዓ.ም በተከሰተ የመሬት መንሸራተት አደጋ ምክንያት ከጠፉ 125 ሰዎች ውስጥ የ80 ወገኖችን ሕይወት አልፏል። የቀሪ ሰዎች አስከሬን ፍለጋ ላይ እንደሚገኝ ጠቅሰው ምክር ቤቱ በዜጎቻችን ላይ በተከሰተው አደጋ ጥልቅ ሐዘን ተሰምቶታል ብለዋል። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሰንደቅ ዓላማ አዋጅ ቁጥር 654 ህዝባር 2001 አንቀጽ 22 ንዑስ አንቀጽ 2 ብሔራዊ የሐዘን ቀንና ሰንደቅ ዓላማው ዝቅ ብሎ የሚውለበለብባቸውን ሁኔታዎች የሕዝብ ተወካዮች ምክር ቤት ውሳኔ እንደሚያሳልፍ መደንገጉን ገልጸዋል። በዚሁ መሰረት በመሬት መንሸራተት አደጋ ሕይወታቸው ያለፈው ዜጎቻችን በማስመልከት ከመጋቢት 5 ቀን 2018 ዓ.ም ጀምሮ ለ3 ቀናት ብሔራዊ ሐዘን ታውጇል ብለዋል። በእነዚህ ቀናት የኢትዮጵያ ብሔራዊ ሰንደቅ ዓላማ በሁሉም የሀገሪቱ ግዛቶች፣ በኢትዮጵያ መርከቦች፣ በኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤት ዝቅ ብሎ እንዲውለበለብ ውሳኔ መተላለፉን አስታውቋል። የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ውስጥ መከስከሱ ተሰምቷል። በኢራን ላይ እየተካሄደ ባለው ዘመቻ ላይ ሲሳተፍ የነበረ የአሜሪካ ነዳጅ ጫኝ አውሮፕላን በኢራቅ ውስጥ መከስከሱን የዩናይትድ ስቴትስ ጦር ማዕከላዊ ዕዝ አስታውቋል። በአደጋው የተጎዳ ሰው ስለመኖሩ እስካሁን ግልጽ የተደረገ ነገር የለም። ስማቸው እንዳይጠቀስ የፈለጉ አንድ የአሜሪካ ባለስልጣን ለአሶሺየትድ ፕሬስ እንደገለጹት የተከሰከሰው KC-135 አውሮፕላን ቢያንስ 5 የበረራ አባላትን አሳፍሮ ነበር። አውሮፕላኑ የተከሰከሰው ከጠላት ወገን በተተኮሰ ጥይትም ሆነ በስህተት በተተኮሰ የአጋር ኃይሎች ጥቃት እንዳልሆነ ወታደራዊው ዕዝ በመግለጫው ያሳወቀ ሲሆን አውሮፕላኑም ከጥቅም ውጭ ሆኗል ሲሉ ገልጸዋል። የመካከለኛው ምስራቅ አካባቢን የሚቆጣጠረው የአሜሪካ ማዕከላዊ ዕዝ እንዳሳወቀው በእውነቱ ላይ 2 አውሮፕላኖች የነበሩ ሲሆን አንደኛው በሰላም ሲያርፍ፣ ሁለተኛው ግን በምዕራብ ኢራቅ ተከስክሷል ተብሏል። አያቶላህ ሙጂተባ ኻሜኒ ጎረቤት ሀገራት አቅማቸውን እንዲያሳውቁ አስጠንቅቀዋል። የኢራኑ ጠቅላይ መሪ አያቶላህ ሙጂተባ ኻሜኒ ለሚፈጸሙ ጥቃቶች የሚወሰደው የበቀል እርምጃ ተጠናክሮ እንደሚቀጥልና
አሜሪካ የጦር ሰፈሮችን የሚያስተናግዱ ጎረቤት ሀገራትን አቋማቸውን እንዲያሳውቁ አስጠንቅቀዋል። ጠቅላይ መሪው በሰጡት መግለጫ ኢራን የምትፈልገው በቀል ለታላላቅ መሪዎቿ ሰማዕትነት ብቻ እንዳልሆነ ገልጸው በጠላት የሚገደል እያንዳንዱ ዜጋ ራሱን የቻለ የበቀል ምክንያት ነው ብለዋል። እስካሁን የተወሰዱ አጸፋዊ እርምጃዎች ጥቂቶቹ መሆናቸውን ቀኑ ሙሉ በሙሉ እስኪፈጸም ድረስ ጉዳዩ እንደማይዘጋ አስገንዝበዋል። ሙጂተባ ኻሜኒ አክለውም የአሜሪካ የጦር ሰፈሮች የሚገኙባቸው የመካከለኛው ምስራቅ ሀገራት ሰፈሮቹን በአስቸኳይ እንዲዘጉ አሳስበዋል። በቅርቡ በተፈጸሙ ጥቃቶች ወቅት እነዚህ የጦር ሰፈሮች ጥቅም ላይ መዋላቸውን የገለጹት መሪው የኢራን ኃይሎች ሀገራቱን ሳይሆን የጦር ሰፈሮቹን ብቻ ኢላማ ማድረጋቸውን ተናግረዋል። ከአሁን በኋላም ይህን እርምጃ ለመቀጠል እንገደዳለን ያሉት ሙጂተባ ኻሜኒ የጦር ሰፈሮቹን በኢራን ላይ ጥቅም ላይ የሚውሉ ከሆነ ጥቃቱ ተጠናክሮ እንደሚቀጥል አስታውቋል። እንዲሁም እነዚህ ሀገራት በትውልድ ሀገራችን ላይ ጥቃት በሰነዘሩና ሕዝባችንን በገደሉት አካላት ላይ ያላቸውን አቋም በግልጽ መወሰን አለባቸው በማለት የውጭ የጦር ሰፈሮች በተቻለ ፍጥነት እንዲዘጉ መክረዋል። ሙጂተባ ኻሜኒ በመግለጫቸው የሆርሙዝን ወሽመጥ ዝግ ይሆናል ብለዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ከወደዳችሁት ደግሞ ላይክ እና ሼር በማድረግ እንዲታበረታቱን በትህትና እንገልጻለን።